እስልምና ወገንተኝነት እንኳን የሚያዝ ዲን አይደለም ፍትህን ያስተማረ መስመርን ያሰመረ ዲን ነው ያለን ለሌላው እንዴት አድርገን እንደናከብር እንዳደረገን ይሄንን መመሪያ ረስተ ዑመር ኢብኑ አብዱል አዚዝ በኸሊፋነታቸው ዘመን ትልልቅ ባለሀብቶች ተሰብስበው የኸሊፋውን ዘመን የሚያሳይ ትልቅ የሆነ መስጊድን ገባ ብለው ፍቃድ ጠየቁ ፈቀዱላቸው በገንዘባቸው ነው የሚገነቡት ትልቅ መስጊድ ገነቡ በጣም የሚያምር ቦታ ላይ ሰሩ መሐል ከተማው ላይ በአራት አቅጣጫ መንገድ ያለው በዚህም ያለው ሁሉንም አዋሳኝ የሆነ ቦታ ሲሰሩ ግን ቦታ ጠበባቸው እዛ ውስጥ የነበረ አንድ ዚሚ ያለ ክርስቲያን ቤቱ ከመስጊዱ አጠገብ ነው ቤቱን እንደማያፈርሱ አወቁት ግን ስላስጠበበቻቸው ትንሽ ከሱ ሜትር ላይ የተወሰነ ሜትር ሰርቀው ገቡ መቼም ይሄ ስንት ለታው አለለት አብሮኛ ጋር የኖረ በደስታው በሐዘኑ ምንገኝ ሰው እቺ ሜትር ወሰዳችሁ ብሎ ማይስከሰንም አይወቅሰንም ፍቃዱንም አልጠየቁትም እንደዛ አድርገው ነጠቁት ሰውየው እስኪሰራ ተበቀ የሚሆነውና የከዛሬ ነገ ይስተካከላል ሐቄን ይከፍሉኛል የሚጠይቃቸውን ያደርጉልኛል አልሆነም መስጊዱ ተመረቀ በተመረቀ ማግስት መጣ የአሚራል ሙእሚኒን ዑመር ኢብኑ አብዱል አዚዝ ክስ አለኝ ብሎ መጣ ዘበኛው ቀጠሮ አለ አይኔ ክርስቲያን የተበድያለሁ አስከቡት አሉ ዑመር ምን ገጠመ እንዲህ ያደረጉኝ ቤትን ፍቃድ ልጠይቁም ማው ቦታን ሲወስዱ ይሄን ሜትር ሲገባል አንተን አልጠይቁም ማው ይሰሩትን ጠራቸው ዑመር ኢብኑ አብዱል አዚዝ ኑ ዙልም ሰልታችኋል ስለዚህ መስጊዱን አፍርሱ ነው ያሉት እንዴ መስጊድ ዋጋ ከፍለንበት የኔ ያህል ጊዜ ወስዶብን የኔ ያህል ገንዘብ አውጥቶብን በተሰረቀ ቦታ ላይ መስጊድ መስራት ስለማይበቃ አፍርሱት አሏቸው በተሰረቀ መሬት ላይ አላህ አይገዛም حرام ነው ይሄ አምልኮ ቦታ የማይሆነው አፍርሱት አሉ ምን ያድርጉ እነዛ ሰዎች አንድ ድል ሰጠን አሚራል ሙእሚኒን አሉ ሰውየውን እናሳምን ሰውየውን የሚፈልገውን ነገር እናደርግለት እሱን አድርገንለት እንምጣሏቸው ከቻላችሁ አርጓ አንድ ቀን ሰጣችኋለሁ ያሉት ዑመር ኢብኑ አብዱል አዚዝ ሄደው ሰውየውን ጠየቁት የሙሉ መሬቱን 3 እጥፍ ዋጋ ጠየቃቸው ከአማራጭ አልነበራቸውም ያን ያክል ዋጋ የከፈሉበትን ከፍለውት ቦታውን ዋጋ ሰጥተውት መጡ በመነገታው ከፍለነዋል ገዝተነዋል የቦታው ዋጋ አድርሰንለታል አሏቸው ዑመር ኢብኑ አብዱል አዚዝ ሰውየውን አስጠሩት ባንተ ውዴታ ነው በፍላጎት ነው በፈለከው ዋጋ ነው የሸጥክላቸው በፍቃድህ ነው የሸጥክላቸው አላስገደዱም አላስፈራሩም አዎ ሌላ አሳሉት ተመልከት ርቀታቸው ይሄዱበት ገንዘብ ችግሩን የሸጥክላቸው ገንዘብ ችግሩ ሆነም ትሸጥላቸው አንተ ተቸግረኛ በመናስተዳደርበት ግዛት ውስጥ ማኖር አላህ ፊት ስለሚያስጠይቀን ገንዘቡን የከፍልሃለሁ መልስላቸው አሉት በፍቃድህ ካልሆነ አይፈቅጄ ወድጄ ነው ያደረኩት አላቸው ይዘን መስጊዱ ይቀጥላል ያ ሰው ለሂዳያ ሰበብ ነው የሆነው ይሄን የምታረገው ዑመር ኢብኑ አብዱል አዚዝ እምነታ ሐዙህ ነው ወይስ አንተ የግል ባህሪ ነው አላቸው የእምነቴ መመሪያ ነው ይሄን እንዲያደርግ የሚያሰኝ መስጊድ እንድታፈርስ እኔን ሐቅ በዚህ ልክ እንድትመልስ የሚያዝ ይሄ ከኔ ያለፈ አንተ ወንድሜ በየ ከማስበህ መስጊድ ከምትጋራይ በአቂዳ በእምነት ከምትተሳሰረይ ላኢላሃ ኢላላህ መንገድ አብሮ ከሚያኖረይ ሰው ውጭ ያለን አካል ማስተናገድበት ማንነት ነው እስልምና ወንድምህን አይደለም ዛሬ ግን ሩቅ ነው ነገሩ ተለውጧል ታዲያ ይሄ እስልምና ዕውቀት ነው ዲንን ማወቅ ነው መረዳት ነው ዲን የገባቸው ሰዎች አልገባቸው ዲን የገባቸው ሰዎች ተብሎም አይነገርም ዲን የገባው ሰው ተሳዳቢ አይደለም ሙስሊም እኮ ለአን አይደለም የሙእሚን ባህሪም አይደለም የሙስሊም ባህሪም አይደለም ሙስሊም ለአን አይደለም ተራጋሚ አይደለም ተሳዳቢ አይደለም ብለው ረሱል ሰለላሁ ዐለይሂ ወሰለም ሰባብ አይደለም የክብር ሚነካ አይደለም ተራጋሚ አይደለም ይሄ ሙእሚንና የሙስሊም ባህሪ አይደለም ያ ባህሪ ከኛ ውስጥ ወጥቶ እነዛ ዲን የገባቸውና ፍጹም ዲን አልገባቸው ዲን የገባው ሰው አይሳደብ የሰውን ክብር አይነካም የሌላን እምነት ወሂዶ ድንበር አልፎ አይሄድም ምክንያቱም ያከብራል መስጂድ ነብዩ ላይ ነብዩ መስጂድ ላይ አይደለ እንደ ጸሎት የፈቀዱት ረሱል ሰለላሁ ዐለይሂ ወሰለም ለነጀራን ክርስቲያኖች ለውይይት የመጡ ክርስቲያኖች ጸሎት ሰዓታችን ደርሷል ሲሏቸው እኮ ጥግ ላይ ሄዳችሁ ጸልዩ እኮ ነው ያሉት አሽረፈል ኸልቅ ሰለላሁ በመስጂድ ነብዩ በተቀደሰው ምድር ሁለተኛ ሙስሊሞች የተቀደሰበት ቦታ ላይ